አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ደግሞ በአዲስ ርዕስ መጥቻለሁ፣ በአዲስ ጠቃሚ ነገር ማለት ነው። እሱ ምንድነው? የአናናስ የጤና ጥቅሞች። በውስጡ ብዙ ጠቃሚ ንጥረ ነገሮችን ይዟል። አናናስ በውስጡ ትንሽ የክሎሪን መጠን ቢይዝም በአስደናቂ መልኩ ለጤና የሚያግዙ ንጥረ ነገሮችን እንደ ፋይበር፣ ቫይታሚን ሲ፣ ማግኔዥየም፣ ፕሮቲን፣ ቫይታሚን ቢ6፣ ኮፐር፣ ታይሚን፣ ፎሌት፣ ፖታሺየም፣ ማግኔዥየም፣ ኒሲያን፣ ፓናቶቲክ አሲድ፣ ሪፎፌሽን፣ አይረን እና ሌሎችንም ይዟል። እንዲሁም በትንሹ ቫይታሚን ኤ፣ ኬ፣ ፎስፈረስ፣ ዚንክ እና ካልሽየምን ይዟል። በተለይ ቫይታሚን ሲ እና ማግኔዥየም ምንጭ ይታወቃል። በሽታ ተከላካይ አንቲኦክሲዳንት አለው። አናናስ ጥሩ የአንቲኦክሲዳንት ምንጭ ነው። ይህም ከልብ በሽታ፣ ስኳር በሽታና አንዳንድ የካንሰር አይነቶች ተጋላጭነትን ይቀንሳል። አናናስ በውስጡ የሚገኙ አብዛኛው የአንቲኦክሲዳንት አይነቶች ባውንድ ስለሆነ ዘላቂታዊ ውጤት ያመጣል። የምግብ ልመት ያቀላጥፋል። አናናስ በውስጡ የሚገኘው ፕሮማይሌን የተባለ ኢንዛይም ሲሆን ፕሮቲን ለመፈጨት ይጠቅማል። በተለይ የጣንፊያ በሽታ ያለባቸው ሰዎች ላይ ላቅ ያለ ጠቀሜታ አለው። በካንሰር የመያዝ እድልን ይቀንሳል። በውስጡ የሴሎች መቆጣትና ኦክሲዴቲቭ ስትረስን የሚቀንስ ውህድ ስላለው በካንሰር የመያዝ እድልን እንደሚቀንስ ይታመናል። በሽታ የመከላከል አቅምን ይጨምራል። አናናስ ለዘመናት በባህል ሕክምና ሲጠቀም የኖረ ነው። አናናስ የሴሎች መቆጣት በመቀነስ የሰውነትን በሽታ የመከላከል አቅም እንደሚጨምረው ይታመናል። የመገጣጠሚያ ህመምን ለመቀነስ ይረዳል። አሁንም የአናናስ የሴሎች መቆጣት የመቀነስ አቅም ለአጭር ጊዜ ቢሆንም በአርትራይትስ በሽታ ለሚሰቃዩ ሰዎች ህመም እንደሚቀንስ ይነገራል። ከቀዶ ጥገና ወይም ከባድ እንቅስቃሴ በኋላ ቶሎ ለማገገም ይረዳል። አናናስ ውስጡ የሚገኘው ፕሮማይሌን ከቀዶ ጥገና ወይም ከከባድ እንቅስቃሴ በኋላ የሚኖረን የሴሎች መቆጣት፣ ማበጥ፣ መብለዝ እና ህመም ይቀንሳል ይላል። ውድ ቤተሰቦች የዛሬው መረጃ ማለት ነው። አጭር ነው ወላኪን ግን ብዙ ጥቅም አለው። ወላሂ እኛ የማናውቀው በቤታችን በሀገራችን የሚገኙ ተፈጥሯዊ ነገሮች ብዙ ጥቅም አላቸው፣ እውነት ለመናገር ማለት ነው። እና እንጠቀምበት እላለሁኝ። ወደ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ እኔንም አበረታቱኝ። እኛም ደግሞ በቻልነው አቅም ራሳችንን ለመንከባከብ እንሞክር። ወላሂ የማይመስልን ብዙ ነገሮች አሉና ከአሁን በፊትም ተናግሬያለሁ። እኔ ራሴ እየሞከርኳቸው አሁን አንዳንድ ሰዎች የሰው ተፈጥሮ ይለያል። አንዳንድ ሰዎች አሁን ሲያማቸው ቶሎ ብለው ሐኪም ቤት የሚሄዱ አሉ፣ ቶሎ ብለው ዶክተር ጋር። እኔ እንደዚህ አይነቱ ነገር ደግሞ እንትን አይለኝም እና ሲያመኝ በቤት ውስጥ ባለ ነገር ነው እንትን የምለው። ከምታሟችን በፊት ደግሞ በቻልነው አቅም ራሳችንን እንጠብቅ። በእርግጥ የሚጠብቀን አላህ ሱብሃነሁ ወተዓላ ነው የፈጠረን ማለት ነው። ግን ደግሞ ስበቡን እናድርስ። መንገድ ላይ ተቀምጠን አላህ ይጠብቀናል ብለን ብንል መኪና ይገጭናል አይደል? ልክ እንደዛ። ስለዚህ
ስበቡን እያደረስን ራሳችንን እንጠብቅ እላለሁኝ። ውድ ሀገሬ ልጆች፣ በተለይ እኛ በስደት ያለን ሰዎች ማንም ዘወር ብሎ አያየንም ሲጀመር ማለት ነው። ወላ ከቤተሰብ ወላ ከአረቦች እና ራሳችንን በቻልነው አቅም ለመንከባከብ እንሞክር ከመታመማችን በፊት። ምክንያቱም ከታመምን በኋላ መዳኛው በጣም ከባድ ነው ለመዳን ማለት ነው። ብዙም ያደክመናል፣ ያለፋናል እና ደግሞ አላህ በጤና አይፈትነን። በቃ በጤና አይፈትነን፣ ሰው እጅ ላይ አይጣለን። እውነት እኔ ለሚወዱኝም ለምወዳቸውም የምመኝላቸው አልሐምዱሊላ ንጹህ ልብ አለኝ። በጣም ንጹህ ማለት ነው። በቃ ማለት እኔ በውስጤ መመሳሰል ምናምን ነገር አልችልበትም እና ዱዓም ሳደርግ ደግሞ ከልቤ ነው። እውነት መልካም ለሚያስቡልኝ እህቶቼ አላህ ሱብሃነሁ ወተዓላ አግኝቶ ማጣትን እንዳያሳይብኝ፣ የሰው እጅ እንዳያሳይብኝ፣ በጤና እንዳይፈትናቸው። እውነት ጤና ማጣት በጣም ከባድ ነው እና አላህ ጤናችንን ይስጠን። ጤናችንን ደግሞ ካላ በታች ራሳችን ስንጠብቀው ነው እንዳልኳችሁ ማለት ነው። ስለዚህ ቪዲዮ እንዳይረዝምብኝ በሌላ ቪዲዮ ደግሞ እስከምንገናኝ ሰላማቸው ብዝት ትርፍ ይበልልኝ። የኔ ወዶች እወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።